እንግዲህ ብዙዎቻችሁ ሴዶ እንደምታስቡት ሰው እንዳልሆነ ዛሬ አሳይቷል። ብዙዎች በምክንያት እያበዙ ከፋይቱ ርቀዋል። ብዙ ልጆች ሶሻል ሚዲያ እንዲሆነ እያሉ ብዙ ሰዎች ፈርተው በሶሻል ሚዲያ እኛን ወቅሰው ቀርተዋል። ፋይት ሴዶ ግን እኔ ፈሪ አይደለሁም፣ እኔ ማርሻል አርቲስት ነኝ እንዳለውም እኔ ኪንግ ነኝ እንዳለውም ሆኖ መጥቶ ፋይቱን ማድረግ አለብኝ። የምን 5 ሚሊዮን ብር ነው የምን 10 ሚሊዮን ብር ነው በነፃም ቢሆን ፋይት አደርጋለሁ። አይ ዶንት ኬር የእናንተ ብር ገደል ይግባ ብሎ ነው ፋይት ማረጉን የወሰነው። እንደሰማነው እንግዲህ ሴዶ ማርሻል አርት ፋይት አደርጋለሁ ፋይት ማድረግ ፈልጋለሁ ብሎ ነጊች ጋር ሄዶ ነበር ማለት ነው። የተለያዩ ነገሮች አሉ። ዛሬ ተፈራርመዋል። በጣም ገርሞኛል። ምክንያቱም ፋይት አላደርግም ሲል ነበር ሰውዬ እንዴት በአንዴ ተነስቶ ፋይት አደርጋለሁ ማለቱ እኔ በጣም ነው ያስገረመኝ። እስቲ ያለው ነገር እኔ እንደምናየው እንግዲህ እዚህ ጋር አግሪመንት ይፈጸሙ ነው ማለት ነው። ስምምነት ያው እየተቃቀፉ ይገኛሉ። ሴዶ ተስማምቷል ማለት ነው ፋይት ለማድረግ። በጣም ደስ ይላል። ሴዶ ያው መልካም እንድል እንመኝልሃለን። እንዳልፈራህና ፋይት ማድረግ ደግሞ እንደምትችል በዚህ ነገር አሳይተናል ማለት ነው። ያው ሴዶ እስቲ ፋይትህን በጉጉት እንጠብቃለን ከጆኒ ጋር የሚደረገውን ነገር እና አንድ ምላችሁ ነገር ደግሞ ፕሊስ ይሄን ቻናል ሰብስክራይብ አድርጉልኝ፣ ላይክ ማድረግ ደግሞ እንዳትረሱ። ብር አልፈልግም ብሎ ነው የተፈራረመው። አስቡት 10 ሚሊዮን ብር ሲል የነበረው ልጅ አልፈልግም ለሀገሬ እሞታለሁ ብሏል። አንቺ ቪዲዮ ብር አልፈልግም ብሎ ነው ፋይት ያደረገው እያለች ነው ማለት ነው። ግን እርግጠኛ ነኝ ያለምንም ክፍያ ሴዶ ፋይት ሊያደርግ አይችልም ማለት ነው። ምክንያቱም እዚህ ጋር አንድ ነገር ማድረግ ባለበት ቁጥር የሆነ ገንዘብ የሚጠቀመው ነገር ደግሞ ግዴታ መኖር አለበት ማለት ነው። ስለዚህ ፋይት ያደርጋሉ፣ ገንዘብም ያገኛል ብዬ አስባለሁ ማለት ነው ሴዶ። ስለዚህ ያው እናንተ ለማን ነው የምትደግፉት? ኮሜንት ላይ አስቀምጡልኝ። ማን ያሸንፋል ብላችሁ ታስባላችሁ? እኔ በበኩሌ ጆኒ ያሸንፋል ብዬ አስባለሁ። የዛሬው ቪዲዮአችን ይሄን ይመስል ነበር። እንግዲህ ስለ አዳመጣችሁኝ በጣም አመሰግናለሁ። ያው ስለ ሴዶና ስለ ጆኒ ፋይት እንግዲህ ተፈራርመዋል። ያው ያድርሰን አብረን የምናየው ይሆናል ማለት ነው። አዲስ ነገር ካለ ማሳውቃችኋለሁ ማለት ነው። ላይክ እና ሰብስክራይብ በድጋሚ ማድረግ እንዳይረሳ። ይመቻችሁ።